በ2014 ዓመተ ምህረት ያው ትምህርት ከመጀመሩ በፊት እንደ ትምህርት ቤት በቅድመ ዝግጅት እየሰራናቸው ያሉ በርካታ ስራዎች አሉ። የመጀመሪያው እቅድ ማቀድ ነው። በክረምት የምንሰራቸው ስራዎች ምን ስራዎች ይሰራሉ የሚል እቅድን መሰረት ያደረገ ባለድርሻ አካላትን ያሳተፈ ሁሉን አቀፍ ስራ ለመስራት ነው ጥረት ያደረግነው። ስለዚህ ከአረንጓዴ ልማት ጋር ተያይዞ ያው ሰፊ ስራ ሲሰራ ነበር። ይሄ እቅዳችን አንዱ አካል ነው። ሌላኛው መማሪያ ክፍሎችን ለተማሪዎች ምቹ አድርጎ ሳቢና ማራኪ አድርጎ ማዘጋጀት ነው። በተለይ አጠቃላይ በትምህርት ቤታችን ውስጥ ያሉ ወደ 38 የሚሆኑ የመማሪያ ክፍሎች አሉ። 38ቱም የመማሪያ ክፍሎች ቀለም እንዲቀቡ አድርገናል። እንደዚሁም አንድ የተማሪዎች ማንበቢያ ቤተ መጻሕፍት አለ፣ እሱን ጨምሮ ማለት ነው። እንደዚሁም የተሰባበሩ ወንበሮች ነበሩ። ወደ 80 አካባቢ የሚደርሱ ወንበሮችን አስጠግነን ለአዲሱ በጀት ዓመት ለ2014 ዝግጁ የማድረግ ስራ ሰርተናል። በራቸው የተገነጣጠሉ ወይም ደግሞ መሸንጎሪያ ያለላቸው በሮችንም በማስበየድም ጭምር ወደ 10 የሚሆኑ በሮችን የጥገና ስራ ሰርተናል። እንደዚሁም መስኮታቸው የተሰባበረ የመማሪያ ክፍሎችንም መስኮት መስታወት የማስገጠም ስራ በቁጥር ወደ 20 አካባቢ የሚሆኑ መስኮቶችን የማስገጠም ስራ ሰርተን ነው የከረምነው። መማሪያ ክፍል ላይ ያሉ ሰሌዳዎች ቀለም የመቀባት እና አጠቃላይ ግቢውን ለተማሪዎች ምቹና ሳቢና ማራኪ የማድረግ ስራ የመስራት ስራ በሰፊ በጀት መደበን እየሰራን ያለንበት ሁኔታ ነው ያለው። እንደምታዩቸው አሁን መማሪያ ክፍሎቹ የጸዱ ናቸው። የተሰበሩ ወንበሮችም የጠገኑበት አግባብ አለ ማለት ነው። ከቅድመ ዝግጅት አንጻር እነዚህ ሌላኛው ከቅድመ ዝግጅት አንጻር በዋናነት የመምህራን ለስራ ማዘጋጀቱ ላይ ነው። ይሄ ራሱን የቻለ በእቅድ የሚመለስ የህዝብ ንቅናቄ እቅድ አለን። በ2013 ዓመተ ምህረት መማር ማስተማር ላይ የነበሩ ዋና ጠንካራና ደካማ ጎኖች ምንድናቸው ብለን ሰነደን መምህራን በዚህ መልኩ ራሳቸውን አይተው በተለይ የዚህ ትምህርት ብክነት ላይ ትኩረት አድርገው እንዲሰሩ ለማድረግ ሰፊ ስራ እየሰራን ያለንበት ሁኔታ እንዳለ መግለጽ እወዳለሁ። ምናልባት እዚህ ላይ ጨምር የሚያደርጉልን እንደተባለው እድሳቱን እና የአረንጓዴ ልማት አሻራው ግቡ ምንድን ነው? ምናልባት በትምህርት ቤቱ የአረንጓዴ አሻራ ስራ በጣም በተግባር እያየን ነው። አሁን ደግሞ የትምህርት ቤቱ እድሳት አለ። ግቡ ምንድን ነው የሚለውንና ለመማር ማስተማር ያለው ፋይዳ ምንድን ነው የሚለው ነገር ዋና ግቡና ዓላማው ምንድነው? ትምህርት ቤቶች ለተማሪዎች ከሚኖርባቸው አካባቢና ከቤታቸው የተሻለ ሆነው መገኘት መቻል አለባቸው። ሲመጡ ተማሪዎቹ በጣም አእምሯቸው ብሩህ ሆኖ ነው ትምህርት ቤት መግባት መቻል ያለባቸው። ዝግ በሆነ አእምሮ ውስጥ ምንም ነገር ማስገባት አትችልም። ስለዚህ ተማሪዎቹ በጣም ደስተኛ ሆነው ግቢያቸውን ትምህርት ቤታቸውን ወደውት አክብረውት የሚማሩበትን ሁኔታ መፍጠር ነው። ዋና ዓላማ ይሄ ነው። ይሄ በሚሆንበት ወቅት የተማሪዎችን አእምሮ መማረክ ይቀላል፣ ማግኘት ይቻላል። ከዛ ውጭ ግን በተቆሰቃቀሉ ክላሶችና ወንበሮች ላይ ተማሪዎችን ማስተማር ማለት በጣም ተማሪዎቹን እንዳይማሩ ህጋዊ ግራውንድ ማበጀት ማለት ነውና በዚህ መልኩ ነው እኛ ይሄን ነው። ሌላው ከአረንጓዴ ልማት አሻራ ጋር ተያይዞ ያው የዚህም ዋናው ግቡ ምንድነው? ከዚህ ቀደም እንደተናገርነው ትምህርት ቤት ላይ የሚተከሉ የዛፍ አይነቶች በዋናነት በመማር ማስተማሪያነት የሚያገለግሉ እንደ ኢንስትራክሽን ሆኖ የሚያገለግሉ መሆን መቻል አለባቸው። እንደዚሁም የሚተከሉ የዛፍ አይነቶች በትንሹም ቢሆን ተማሪዎች ተመግበው ወደ ክላስ የሚገቧቸው ቢሆኑ ጥሩ ነው። አሁን አቅም ከፈቀደ እንደ ሸንኮራ፣ ሙዝ፣ አትክልትና ፍራፍሬ የመሳሰሉ ነገሮችንም ጭምር ድንገት የተራበ ተማሪ ካለ የሆነ ነገር አድርጎ መግባት መቻል አለበት ነው። ፕሪንሲፕሉ እንደዚህ ነው። ምን ያክል እየሄድንበት ነው የሚለውን ነገር ይህንን አፕሮች ነው እኛ እንግዲህ ይዘን እየሄድን ያለ ነውና ሌላኛው እና በትልቁ በእኛ ትምህርት ቤት ነባራዊ ሁኔታ የተማሪዎች የማንበቢያ ፓርክ ያስፈልጋል። ይሄ ለረጅም ጊዜ እቅድ ይዘን እየሰራን ያለ ነው። በርካታ ወጪም መድበን እየሰራን ያለ ነው። ተማሪዎች ክላስ ውስጥ ወይም ደግሞ ቤተ መጻሕፍት ውስጥ ብቻ ከሚያነቡ ይልቅ የወፎችን ዝማሬ እየሰሙ የአበቦችን መዓዛ እያሸተቱ ጫካ ውስጥ ቢያነቡ በጣም ይመረጣል። ስለዚህ ይሄንን ታሳቢ ያደረገ ለቀጣዩ ትውልድ ትሩፋት ለማትረፍ ነው እኛ እየሰራን ያለን የሚለውን ነው። እንግዲህ እነዚህ ናቸው ዋና ዓላማና ግቦቻቸው ማለት ነው። እንደው በመጨረሻ እዚህ ላይ የሚያክሉልን አሁን ላይ በተማሪዎች ሜንታሊቲ የጁንታው አስተሳሰብና ቶርች አለና ያንን እንዲያወጡት ወይም ደግሞ ጎን ለጎን ማስኪዳዎች ወደ ትምህርታቸው እንዲያደሉ ምን አይነት የቅድመ ዝግጅትና የስነ ልቦና ስራ ለመስራት ታስባለህ? እውነት ነው፣ በጣም ከባድ ነው። ያለንበት ወቅት ጦርነት በባህሪው በጣም አስከፊ ነው። እንኳን ለህፃናት ለተማሪዎች ቀርቶ ለኛ ለአዋቂዎች ብዙ ነገር እንድናስብ ያስገድደናል። ስለዚህ አስገዳጅ ሁኔታ ላይ እንዳለን ሁላችንም እናውቃለን። ይሄ ነገር ደግሞ በዋናነት ትምህርታቸው ላይ በጣም ተጽዕኖ እንዳያሳድር ትምህርት ቤቱ ክረምት ላይም ሲሰራቸው የነበሩ ስራዎች አሉ። አሁንም መማሪያ ክላስ ውስጥ ብንሄድ ተማሪዎች ራሳቸውን ችለው
ከ9ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች የክረምትን ትምህርት እንዲማሩ ተማሪ ነኝ የሚለው ከጦርነት አውድና ከጦርነት ሀሳብ ነፃ እንዲሆኑ ይሄንን ምቹ ሁኔታ ፈጥረን እየሰራ ነበር ያለ ነው። ከዚህ በተጨማሪ ምናልባት አሁን በቀጣይ ይሄንን የምናደርገው ነገር ምንድነው? ይሄ ጦርነቱ በእርግጠኝነት በአጭር ጊዜ የሚቋጭ ነው። ይቋጫል። ሀገር ትቀጥላለች፣ ትውልድ ይቀጥላል። ጦርነቱን ሊያካሄድ የሚችል መንግስት ራሱን ችሎ የራሱ የሆነ መዋቅር አለው፣ የጸጥታ መዋቅር አለው። ዋናነት ማሰብ ያለበት አካል ነው ለዛ ማሰብ መቻል ያለበት። ስለዚህ ተማሪዎቹ ደግሞ አገራቸው የመገንባት ግዴታ ስላለባቸው የኢትዮጵያ ተረካቢም ስለሆኑ በዚህ መልኩ ነው ራሳቸውን ማየትና ማሰብ መቻል ያለባቸው። መስራት የምንፈልገው በዚህ ዙሪያ ላይ ነው። ይቋጫል፣ ይቀጫል። ስለዚህ ይሄ ለሚያልቅ እና ለሚናድ እዚህ ግባ የሚባል ነገር ስላልሆነ ተማሪዎቹ ራሳቸውን ችለው በስነ ልቦና እንዲረጋጉ በስነ ልቦና መምህራን በተለይ የስነ ልቦና ትሪትመንት በጣም ያስፈልጋል። 2 የስነ ልቦና መምህራን አሉ። አንድ ርዕሰ መምህር አማካሪ አለ። እኛ የትምህርት ቤቱ ርዕሳነ መምህራን እና የትምህርት ቤቱ የቦርድ አባላት ሆነን ተማሪዎቻችን ወደ ክላስ ከመግባታቸው በፊት መጀመሪያ የምንሰራው ስራ ይሄንን ነው ብለን ነው በእቅድ ያዝነው። ይሄንን ነገር ሳንቀርፍ ማስተማር አንችልም ብለን የጋራ ያደረግነው በእቅድ የተመለሰ ነገር ስለሆነ ከሳምንት በኋላ መጠነ ሰፊ እንደውም ከደብረ ብርሃን ዩኒቨርሲቲ ጋርም ጭምር በመማር ማስተማሩ ላይ ዙሪያ ላይ እና ይሄንን ችግር ሊቀርፍ የሚችል የስነ ልቦና ትሪትመንት ስራ እንዲሰራ ቅድመ ዝግጅታችን አጠናቀናል።